አብዛኛዎቻችሁ ፈንድድ አካውንቶቻችሁን ብሎ እያደረጋችሁ ተቸግራችኋል። ኖ ያም የሆነው ፕሮፈርሞች ስካም ስለሆኑ ሳይሆን ፕሮፈርሞች እንዴት እንደሚሰሩ ምንም አይዲያው ስለሌላችሁ ነው። ቦን ትሬድስ እባላለሁ። ከዛሬ 3 ዓመት በፊት በ13 ዓመቴ ፎሬክስ ትሬዲንግን የጀመርኩ ሲሆን በእነዚህ 3 ዓመታቶች ውስጥ ደግሞ ከተለያዩ ከ5 ፊገር በላይ የሆኑ ፔያውቶችን መውሰድ ችያለሁ። በእነዚህ 3 ዓመታቶች ውስጥ ግን የተለያዩ አይነት ከፍታና ዝቅታዎችን በዚህ ጆርኒ ውስጥ ተመልክቻለሁ። በነዛ ከባባድ በሆኑ ታይሞች ውስጥ ካለኝ እቃ በሙሉ እስከ መሸጥ ከዛም አልፎ የትምህርት ቤት ክፍያ የተሰጠኝን ዲፖዚት ከማድረግ ድረስ ደርሻለሁ። በነዛ ከባባድ ጊዜያቶች ውስጥ ብዙ ፈንድድ አካውንቶችን ብሎ አድርጌያለሁ። ፌዝ 1 ፓስ እያደረኩኝ ብሎ ፌዝ 2 ፓስ አድርጌ ፔያውት ላይ ብሎ በጣም እቸገርበት የነበረው ነገር ፈንድድ አካውንቶችን ፓስ አድርጎ ፔያውት መውሰድ ነበር። ነገር ግን አንድ ቀን ፈንድድ አካውንቶች እንዴት እንደሚሰሩ ሳቅ ክሊክ አደረገልኝ። ያኔ ነው ፈንድድ አካውንቶችን ፓስ እያደረግኩኝ ስታክ እያደረግን ብዙ መልቲፕል ፔያውቶችን እየወሰድን እዚህ ደረጃ የደረስ ነው። በነዛ ፔያውቶችም የምታዩትም ኢትዮጵያ ውስጥ አለ የሚባለውን የትሬዲንግ ሴታፕ ቢልድ ማድረግ ችያለሁ። እናም የተለያዩ አይነት ድሪሞችን ማሳካት ችያለሁ። በዚህ ደግሞ ትራምፕ ባመጣው ማርኬት ኮንዲሽን ፈንድድ አካውንቶች ድሮዳውን ውስጥ ናቸው። በጣም ከባድ ታይም እያሳለፍኩ ነው። ነገር ግን በዚህ ከባድ ኮንዲሽን ውስጥ ሆኜ ራሴን ቻሌንጅ ለማድረግ ይህንን $0 to $1 million በፊውቸርስ አካውንቶች ቻሌንጅ ለራሴ ልጀምር ነው። ይሄም ቻሌንጅ እንደሌላው $100 ወደ 100,000 ምናምን አይደለም። ይሄ እኔ ህልሞቼ አንዱ የሆነውን ኢትዮጵያ ውስጥ ትልቁን የፕሮፈርም ስፔሻሊ ደግሞ የፊውቸርስ ፕሮፈርም ትሬደር የመሆን ህልሜን እና እቅዴን ለእናንተ እዚህ ጋር ፕሩፍ ለማድረግ ኤቭሪቲንግ ዶክመንት አድርጌ ከሀ እስከ ፐ ያለው ነገር ፕሩፍ ለማድረግ ነው። ይህንን ያንተን ጆርኒ እንዴት ነው ማየት ምንችለው ብላችሁ ከጠየቃችሁ ቲክቶክ ላይ ለ3 ወር በተከታታይ ላይቭ ስትሪም ሳደርግ ነበር። ኧረ ቤቲ ጎሰንሽ ውሳኔ ይቃወማለሁ። በቃ ሌላ ምንም የምናገረው ነገር የለም። አንደኛ እዛ ላይ ይሆናል። ሁለተኛ ደግሞ ዩቲዩብ ቻናሌ ላይ ቀጥታ ላይቭ ስትሪም እያደረግኩኝ ሪከርድ ተደርጎ ይቀመጣል። ይሄ ቪዲዮ 5 ፓርቶች አሉት። በእነዚህ 5 ፓርቶች መጨረሻ ፊውቸርስ ትሬዲንግ ምን እንደሆነ፣ ፊውቸርስ ፕሮፈርሞች ምን አይነት እንደሆኑ፣ ሚሰሩና ማይሰሩ ኢትዮጵያ ውስጥ እነማን እንደሆኑ፣ ፊውቸርስ ፕሮፈርሞችን እንዴት ትሬድ ማድረግ እንደምችል እና ደግሞ ዋነኛው ደግሞ የዚህ ቪዲዮ አላማ ፊውቸርስ ፕሮፈርሞች እንዴት ፓስ ለማድረግ ቀላል እንደሆኑ ምታዩበት ይሆናል። የመጀመሪያው ፓርት የሚሆነው ሴፍዲ እና ፊውቸርስ ልዩነታቸው ነው። ሁለተኛው ፓርት ደግሞ የሚሆነው የትኛው የፊውቸርስ ፕሮፈርሞች ኢትዮጵያ ውስጥ እንደሚሰሩ ምና ይሆናል። ሶስተኛው ፓርት ደግሞ የሚሆነው እኔ የራሴን 5 ቻሌንጆች 50 ከአንድ ፕሮፈርም ስገዛ ኤቭሪቲንግ ያሉትን ስቴፖች ምና ይሆናል። አራተኛው ስቴፕ ደግሞ የሚሆነው ፊውቸርስን ትሬድ ለማድረግ የሚያስፈልጉን ነገሮች እንዴት ሴታፕ ማድረግ እንደምንችል ኤቭሪቲንግ በዛ ፓርት ላይ የምናሳያችሁ ይሆናል። አምስተኛው ፓርት ላይ ደግሞ ይህንን ቻሌንጅ ለማሳካት ያለኝን እቅዶች እና ደግሞ የራሴ ኦሶክ ሞዴሌን ወይም ዋን ሻት ዋን ኪል ሞዴሌን ማሳያችሁ ይሆናል ማለት ነው። እኔ ሶያ እስካሁን ድረስ ይህን ቪዲዮ የሰማችሁ ከሆነ ፊቸርስ ምንድን ነው፣ ለምን ነው ፊቸርስ ላይ ትሬድ እያደረግኩ የሚለው ጥያቄ ይፈጠርባቸዋል። እና ቤሲካሊ ፊቸርስ ማለት የአሜሪካ ስቶኮች አሉ። ለምሳሌ ናስዳቅ አለ፣ ኤስፒ 500 አለ፣ የተለያዩ አይነት ስታኮች አሉ። እና እነዛን ስታኮች በአንድ ሴንትራላይዝ በሆነ ብሮከር እንበለው እና ላይክ እንደ ብሮከር አይነት ሲኤምኤ የሚባል አለ። አሜሪካ መሆናቸው አዲስ አበባ ተመሳሳይ የሆነ ፕራይስ የምታገኙበት ስፔስ ነው ፊቸርስ ማለት። ስልካቸው MT5 ላይ የነበረው የጎልድ ፕራይስ ለምሳሌ 4500 ላይ ከሆነ ትሬዲንግ ቪዲዮ የመታችሁ ስታዩ ግን የ4510 ወር 20 ሊሆን ይችላል። ያ ዲፍረንስ ቤሲካሊ በጣም ኢፌክት ይኖረዋል። እና ስፔሻሊ ደግሞ ለእንደኔ አይነት መልቲፕል አካውንቶችን ትሬድ ስናደርግ ኮፒ ትሬድ ለማድረግ አይመችም። ያ ብዙ ሴት ባክ ስለሆነ ሲኤፍዲ የማይመቸኝ ምክንያት ለዛ ነው። እና ፊቸርስን ለዚህ ቻሌንጅ የመረጥኩበት ምክንያት ምንድነው? እስከ $1 ሚሊዮን አካውንት ድረስ ስታክ ለማድረግ ኦልሞስት 50 ራሱ ፕላን ብናደርግ 20 አካውንት ነው። እና ያንን 20 አካውንቶች ኮፒ ትሬድ ነው የምናደርገው እንጂ እያንዳንዱ አካውንት ላይ ባይሴል አንል። ሶ ፊቸርስን የሚደርሰው የለም ማለት። ፓርት 2 ላይ ደግሞ የምናየው ምንድነው ኢትዮጵያ ውስጥ የሚሰሩ ፊቸርሶች እነማን ናቸው ነው። ኢትዮጵያ ውስጥ ፊቸርስ ፕሮፈርሞች አይሰሩም። እሱ በጣም የሚደብር ነገር ነው። እንዲሰሩ የቻልነውን አቅም እየጣርን ነው። እኔም አለው የራሴም ቲሞች አሉ። ተባብረን እንግዲህ ኢትዮጵያ ውስጥ ልናስከፍት የሞከርን ነው። ነገር ግን ኢትዮጵያ ባን ያደረገችበት አንደኛ ምክንያት ምንድነው? OFAC የሚባል ሬጉሌሽን አለ። እዛ ውስጥ ኢትዮጵያ አልተካተተችም እና በዛ ምክንያት አብዛኞቹ ፈንድድ ፕሮፈርሞች የፊቸርስ ማለት ነው ኢትዮጵያ ውስጥ እየሰሩ አይደለም። እና ኢትዮጵያ ውስጥ የሚሰሩት እና
እነማን ናቸው ካላችሁ ዋነኛውና ትልቁ አሪፍ የሚባለው ፈንድ ኔክስት አለ፣ ቶፕ ስቴፕ አለ በቅርቡ ነው የጀመረው እና ደግሞ አፔክስ አለ እና ደግሞ አራተኛ 5% ይባላሉ። እነሱም በጣም አዲስ ናቸው። እኔ ምንም አልሞከርኳቸውም። እኔ የሞከርኩት ፈንድ ኔክስት ፊቸርስ እና አፔክስ ናቸው። ቤዚክ የሆኑ ሩሎችን ስናይ እንደ ሲኤፍዲ 10% አይደለም ታርጌት የምናደርገው። ፕሮፊት ታርጌታችን በጣም ትንሽ ነው 6% ነው። ነገር ግን ፕሮፊት ታርጌታችን 6% ሆኖ ድሮዳውናችን ደግሞ ልክ እንደዛው 3% ነው እና ከዛ 3% ማለፍ አንችልም። ፈንድ ኔክስት ላይ ብዙ አይነት ፕላኖች አሉ። ራፒድ፣ ሌጋሲ እና ቦልት የሚባለው አዲስ የመጣ እንትንም አላቸው። ነገር ግን እኔ የምጠቀመው ለዚህ ቻሌንጅ አፔክስ ትሬደር ፈንዲንግ የሚባለው ነው። ኖ ኮንሲስተንሲ ሩል፣ ኤቭሪቲንግ አሪፍ የሆነ ፕሮፈርም ነው። ፔያውት ሩላቸው በጣም ምርጥ የሆነ ፕሮፈርሞች ናቸው። ያ በፓርት 3 ደግሞ የምናየው የትኛው ፈንድ ፕሮፈርሞች ለእኛ ይሆናሉ የሚለውን ነው የምናየው። ፈንድ ኔክስት አይሆንም ለእኛ። ፕላስ $200 ስፔንድ ለማድረግ አይመችም። ፕላስ ደግሞ 5 አካውንት ብቻ ነው የሚፈቀደው። 5 አካውንት ብቻ ደግሞ በቂ አይደለም ማለት ነው። 50 አሪፉ ነው ዋናው ዘጎት ፊውቸርስ ፕሮፈርም ደግሞ አፔክስ ይባላል ነው። ዘጎት ነው አንድ ጊዜ ፒያውት ዲና ያደርጓችሁ ማለት ነው። እኔም ልጠቀም ያሰብኩት የስታንዳርድ ነው። ኖ አክቲቬሽን ፊም አለ። ኖ አክቲቬሽን ፊ ወደሚለው እንመጣለን። ነገር ግን ስታንዳርድ ላይ ከ5K ነው የሚጀምረው ስታንዳርዱ። እኔ የምጠቀመው ኢንድ ኦፍ ዴይ ነው። ኢንትራዴ አልጠቀመው። ኢንትራዴ በጣም የሚያስጠላ ሩል ያለው። ነገር ግን ኢንድ ኦፍ ዴይ ደግሞ አሪፍ ሩል ነው። ፕላስ ደግሞ 25K አካውንታችን $40 ድረስ ነው። ይሄኛው ጀስት 5 አካውንት $175 እንደ ዲል ነገር ነው። በጣም ቺፕ ነው በጣም ማለት ነው። አሁን ደግሞ አካውንቱን ገዝቼ ያሳያችኋለሁ ማለት ነው። አካውንት ገዝቼ አሳያችኋለሁ ብዬ እንደተፈጠረ ታውቃላችሁ። ቪዲዮ ለካ ስክሪን ሪከርድ እያደረጉታል ነገር አውርቼ የገዛሁት አካውንት ይሄ ነው። ይኸውና እነዚህ ናቸው አካውንቶቹ እና በጣም ነው የሚያናደው። ስንት ነገር ያወራሁበት አካውንት ዝጋት ነው መጨረሻ እና 5 አካውንት እዚህ ገዝቻለሁ። አሁን የገዛሁት ጀስት ለእናንተ ለማሳየት አንድ አካውንት ገዝቼ ላሳያችሁ። $45 የስ ክሬዲት ካርድ የስ ኩፖን ኮድ PTC ዘን ሪኩዌስት የስ ኔክስት ዘን እንደዚህ ነው የምትገዙት ማለት ነው። መታችሁ የባይቢት ካርዳችሁን እዚህ ጋር መጻፍ ነው። ዘን ቁጥራችሁን ታስገባላችሁ ማለት ነው። ዘን ፔይ ነው ስትሉት 1 2 3 ደብሊ ፔመንታችን ፕሮሰስ ዶናል ማለት ነው። $45 ከፈለ ለአንድ አካውንት ማለት ነው። እዚህ ጋር እንመጣለን። ዘን አክቲቭ ኢቫልስ እነዚህ አክቲቭ እስከሚደረጉ ድረስ 6 አካውንቶች እነዚህ ናቸው ማለት ነው። ኦልሞስት $300,000 አካውንት ገዝቻለሁ እስካሁን ማለት ነው። አፔክስ ትሬደር ፈንዲንግ አካውንት እንደዚህ ነው የምትገዙት ማለት ነው። በፓርት 4 ደግሞ የገዛናቸውን አካውንቶች እንዴት ከትሬዶቤት ጋርና እንዴት ከትሬዲንግ ቪው ጋር ኮኔክት እንደምናደርግ አሳያችኋለሁ ማለት ነው። አሁን ደግሞ እንዴት ነው የምናደርገው ማለት ነው። እዚህ ጋር ሁሌም አፔክስ ላይ ስትመጡ ምናለ እዚህ ጋር ትሬዶቤት አካውንት የሚለው በታች ዩዘርኔም እና ፓስወርድ አለ። ይህንን እንዴት ነው የምታስታክሉት የሚለው ነው። ኦብቪየስሊ ኢቫል አካውንታችሁን ከገዛችሁ በኋላ ነው እንተመትሉት። ሴታፕ ትሬዶቤት እንለዋለን። ዘን ትሬዶቤትን ሴታፕ ስንለው እዚህ ጋር ጋይዶች አሉ። ጀስት እዚህ ጋር ትመጡና ይህንን ሊንክ ከታች አስቀምጥላችኋለሁ። እኔ ዌብሳይቱ ያስቸግረኛል ሁሌ ለምን እንደሆነ አላውቅም። አፑ እዚህ ጋር አለኝ። ትሬዶቤት አለ እዚህ ጋር አፑን እናመጣዋለን ማለት ነው። ዘን ባይዘይቻ ትሬዶቤት ምንም አይጠቅመንም። እሺ እንደ ብሪጅ ነገር ነው ከእንትን ጋር ኮኔክት ለማድረግ። ኦብቪየስሊ ኤዲተር ይሄን ኦፍ ያደርገዋል ብዬ አስባለሁ። ሎጊን ታደርጋላችሁ እዚህ ጋር በሚሰጣችሁ ዩዘርኔም እና ፓስወርድ። አሁን ወዴት ነው ትሬዲንግ ቪው ላይ እንመጣለን ማለት ነው። በዚህ ደግሞ ምንድነው ማሳያችሁ አሁን ትሬዶቤት ላይ የነበራችሁ ዩዘርኔም እና ፓስወርድ ጀስት መታችሁ እሱን በመጠቀም ብቻ ትሬዲንግ ቪው ላይ ባይና ሴል እንድትሉ ማለት ነው። ትመጣላችሁ እዚህ ጋር ትሬድ የሚለው አለ። ትሬድ የምትለውን ትነካላችሁ። ኦብቪየስሊ ይሄ ከታች ነው የሚሆነው። ትሬዶቤት የሚባል ይሄንን ትፈልጋላችሁ። ስታራውን ነክታችሁ ከላይ ታደርጉና ትነኩታላችሁ። ዘን ይሄ ነገር እንዳትሳሳቱ ዲሞ በሉት። ዘን ኮኔክት ትለዋለ። ዘን ቅድም እንደነገርኩ ነው የትሬዶቤት ሎጊንን እዚህ ጋር ታስገባለ ማለት ነው። የቅድሙ ራሱ እንደዚህ ትመጣለ ማለት ነው። ትሬዶቤትም መግባት አያስፈልግም። እዚህ ጋር ትመጣለ። ባይሴል ትላለ። አካውንቶቻችን ይሄውና እነዚህ ሁለቱ አካውንቶች ፓስ ይደረጉ ሁለት አካውንቶች አሉ። ባይዞ 50 ሁለቱ አካውንቶች እነዚህ ናቸው። አክቲቭ ናቸው። ፒ አካውንት ወይም ደግሞ ፓስ ይደረጉ አካውንቶች ናቸው ማለት ነው። እና ፓርት 5 ላይ ኦሶክ ሞዴሊ አሳያችኋለሁ ብዬ ነበር።
አላሳያችሁም። ለሌላ ቪዲዮ ነው የሚሆነው እሱ። አንድ ነገር ደግሞ እኔ ስወተውት ስለፈልፍ እስከ መጨረሻው ለሰማዎች ሰዎች በሙሉ ራንደም ኮመንት ጊቫዌ ያለ ማለት ነው። ከስር በኮመንት ሴክሽን ላይ ፈለጋችሁትን ጻፉልኝ። ከነዛ ውስጥ ደግሞ ራንደም ፒክ አድርገን ኔክስት ቪዲዮ ላይ ደግሞ ምን ፖስት ይሆናል ማለት ነው። ጊቫዌያችሁም የሆነው $10 ለ10 ሰው ነው። $100 ጊቫዌ ነው ማለት ነው። ቲክቶክን፣ ዩቲዩብን፣ ቴሌግራምን ኤቭሪ ሶሻል ሚዲያ እየገባችሁ መከታተል እንዳትረሱ። ኢትዮጵያ ፊቸር ቻሌንጅ ልናስጀምራችሁ ነው ማለት ነው እና ያበደ ቻሌንጅ ይሆናል ብዬ አስባለሁ። ከፈጣሪ ጋር ደግሞ እናሳካዋለን ብዬ አስባለሁ። ቴንክ ዩ ኤቭሪዋን ፒስ አውት።